የጠፋብንን ፓስወርድ እንዴት በቀላሉ መንገድ ማግኘት እንችላለን የሚለውን የምናይ ይሆናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የያብ ስራ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ዝትርፍርፍ ይበልልኝ። እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ከልቤ አመሰግናለሁ። ዛሬ እንግዲህ የምናየው የጠፋብንን ፓስወርድ በቀላሉ መንገድ እንዴት ማግኘት እንችላለን የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ ለቤቱ አዲስ የሆናችሁት ሰብስክራይብ እያደረጋችሁ ደውል ምልክቷን እያጠቆራችሁ ቤተሰብ ሆኑ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ማለት ነው። ቤተሰብ የሆናችሁ ደግሞ በላይክ ቪዲዮውን ጀምሩት። እንግዲህ ቀጥታ ወዴት እንሄዳለን? ወደ ጎግላችን እንሄዳለን ማለት ነው። የጠፋብንን ፓስወርድ ብዙዎቻችን ያው ታውቃላችሁ፣ ፓስወርድን እየረሳን ፓስወርድ እየጠፋን ተቸግረናል። እና የጠፋብንን ፓስወርድ እንዴት በቀላሉ መንገድ ማግኘት እንችላለን? የፌስቡክ ሊሆን ይችላል፣ የዩቲዩብ ሊሆን ይችላል፣ የቲክቶክ ሊሆን ይችላል፣ የተለያየ አፕሊኬሽን ፓስወርዳችሁን እንዴት ያስገባንበትና የረሳነውን ፓስወርድ እንዴት ማግኘት እንችላለን የሚለውን አብረን የምናይ ይሆናል ማለት ነው። ቀጥታ ወዴት እንሄዳለን? ወደ ጎግላችን እንገባለን ማለት ነው። ቤተሰብ እንግዲህ ቀጥታ ወደ ጎግል እንሄዳለን ማለት ነው። ጎግላችን ጋር እንሄድና እንፈልግና ጎግላችንን ጋር እንገባለን። ይኸው እዚህ ጋር ጎግል ላይ እንገባለን ማለት ነው። ጎግላችን በዚህ መልክ ከፈተልን። እዚች ፕላስ ምልክቷ ጋር እንጫንና እንጽፋለን ማለት ነው። እንግዲህ የምንጽፈው ፓስወርድ መናጀር ብለን እንጽፋለን። ነገር ግን እኔ ከዚህም በፊት ፓስወርዴን ረስቼ ጎግሌ ላይ ገብቼ ስላገኘሁት እጽፌዋለሁ። ከዚህም በፊት ገብቼ ፓስወርዴን ለማየት ቼክ ለማድረግ ገብቼ ነበረ። የኔው እዚህ ጋር የማሰምርበትን ቦታ እዩት። እዚች ጋር ያሰመርኩበት ቦታ እዩት። እሷ መታልኛለች ፓስወርድ መናጀር ብሎ ማለት ነው። ከዛም በፊት ስለጻፍኩኝ። እናንተ ግን ከፍታችሁ ጎግላችሁን ከፍታችሁ ስትገቡ እንደዚህ ብሎ አይመጣላችሁ። እዚች ጋር ፕላስ ምልክት ነክታችሁ ትጽፋላችሁ ማለት ነው። ጎግል ፓስወርድ መናጀር ብላችሁ ትጽፋላችሁ። ፓስወርድ መናጀር እንደዚህ ሲጽፉ በብዙ መንገድ ይመጣላችኋል ማለት ነው። እኔ እኮ የፈለኩት ፓስወርድ መናጀር ብቻ ነው። ይኸው እዚህ ጋር ሲመጣላችሁ አንዱን ትጫናላችሁ። ፓስወርድ መናጀር ጎግል የሚለውን እንጫነዋለን ማለት ነው። ይኸው በዚህ መልኩ መጣልን ማለት ነው። እዚህ ጋር ምን ይላል? በሰማያዊ ደመቅ ብሎ የተጻፈውን ይሄንን እንነካለን ማለት ነው። ይኸው የማሰምርበትን ይሄንን እንነካለን ማለት ነው። ፓስወርድ መናጀር የሚለውን የማሰምርበትን አንዴ እንነካለን። ወደዚህ ያመጣን ይሄው እዚህ ጋር መጣልን ማለት ነው። ቤተሰብ ጎግሌ የጎግሌ ፕሮፋይል ወጥቷል። ፓስወርድ መናጀር ብሎ እዚህ ጋር የምንድን ነው ያለው? የኔ የአራቱ ነው ያለው ማለት ነው። ዩቲዩብ ባለፈ ሪሙቭ አረኩት ማለት ነው። ሳላቅ ተጭኜ ስጎረግር ሪሙቭ አረኩኝ እንጂ ዩቲዩብም ነበር እዚህ ጋር ማለት ነው። እናንተ ስትገቡ ዩቲዩብንም ታገኛላችሁ። የምትጠቀሟቸውን አፕሊኬሽኖች ፓስወርድ ያላችሁን ሁሉንም እዚህ ጋር ታገኛላችሁ። የኔ አሁን አካውንት ጎግል የኢሜይሌ ፓስወርድ እዚህ ጋር ጎግሌ ላይ አለ ማለት ነው። ይሄ የኢሜይሌ ነው። ካፕካት ኮምም አለ፣ ቲክቶክ አለ፣ ዋትስአፕ አለ። እነኚህ ነው የምጠቀማቸው ማለት ነው። የዩቲዩብ ጠፍቶብኛል፣ ሪሙቭ አድርጌያለሁ። ራሴ ነኝ ያጠፋሁት ማለት ነው። ነበረ እዚህ ጋር ማለት ነው። 5 ነበሩ። የእናንተ ላይ ይኖራል። እና አሁን እኔ ምንድነው የምፈልገው? የኢሜይሌን ነው የፈለኩት። እና የዋትስአፕ ከፈለኩኝ የዋትስአፕ እነካለሁ። የቲክቶክ ከፈለኩኝ የቲክቶክ እነካለሁ። ካፒታል ኮም የሚለውን ከፈለኩኝ እሱን እነካለሁ። የእሱን ፓስወርድ ከፈለኩኝ ማለት ነው። እኔ ግን አሁንም ለእናንተ ለማሳየት የምንድነው የምፈልገው? የአካውንት ጎግልን የኢሜይሌን ነው የምፈልገው ማለት ነው። እዚህ ጋር እጫናለሁ። ኢሜይሌ ውስጥ ስገባ ባይዘው የዩቲዩቤንም አገኛለሁ። ይኸው እዚህ ጋር ያብ ስራ ያቡ ብሎ መጣልኝ ማለት ነው። የኢሜይሌ ስም እንደዛ ሲመጣልኝ አሁን ምን ይጠይቀናል? እዚህ ጋር የኢሜይሌ ስም መጣልኝ።
ምን ይጠይቀኛል እንግዲህ ፓስወርዱን፣ አሁን የኢሜይል ስም አግኝቼዋለሁ። ፓስወርዱን ለማግኘት የስልካችንን ፓስወርድ እንከፍታለን ማለት ነው። የስልካችን ፓስወርድ እናንተ ጋር በጥቁር ነው የሚያሳያችሁ፣ እኔ እየከፈትኩኝ ስለሆነ ማለት ነው። የስልኬን ፓስወርድ ከፈትኩኝ፣ እየከፈተልኝ ነው። ትንሽ እንጠብቅ። ይኸው ቤተሰብ መጣልን ማለት ነው። ይኸው በቀላሉ መንገድ ይኸው የኢሜይል ስም 2 ኢሜይል ነው ያለኝ። አንደኛው ቡዜ ነው። ይኸው የቡዜ ፓስወርድ። ይኸው እዚህ ጋርም ደግሞ የኢሜይል፣ ይሄ የኢሜይል ሲሆን ቡዜ እና ፓስወርድ ማለት እዚች ጋር ይኸው ማሰምራት ነገር አለች። እቺ የአይን ምልክቷን ከነኳት እዚህ ጋር ያሉትን ቁጥሮች ያሳየኛል ማለት ነው። ያው የኔን የኢሜይሌን ቁጥር እኔ ብቻ ነኝ ማወቅ ስላለብኝ፣ እናንተ ግን የእናንተ ስታዩ እዚህ ጋር ተነኳትና ታበራታላችሁ። የአይን ምልክቷን ስታበሯት ስንት ቁጥር እንደሆነ ያሳያችኋል በቁጥር ማለት ነው። አሁን እኔ 00 ብላ ነው ያለችው ፓስወርድ እዚህ ጋር ማለት ነው። የጎግሌ አካውንት ጎግል ኮም ደግሞ እዚህ ጋር ያብስራ ብሎ እዚህ ጋርም አለ ማለት ነው። የዩቲዩብ ነው ያኛው የኢሜይሌ ነው። እዚህ ጋር ደግሞ ወረድ ስንለው ይኸው ቡዜቲቭ፣ ይሄ የዩቲዩብ ነው ማለት ነው። ቡዜቲቭ ፓስወርድ ደግሞ ይኸው የአይን ምልክቷን ከተጫንኳት እቺን ማለት ነው። እቺን የማሰምርበትን የአይን ምልክቷን ከተጫንኩኝ ስንት ቁጥር እንደሆነ ያሳየኛል። ፓስወርዴን በቁጥርም ሆነ በፊደል ያሳየኛል ማለት ነው። ወረድ ስንል ደግሞ እዚህ ጋር ያብስራ ያቡ የሁለተኛ አካውንቴ ዩቲዩብ ማለት ነው። ይኸው እዚህ ጋር ፓስወርዱን ጽፎልኛል። ስሜም ደግሞ ያብስራ ያቡ ብሎ ይጽፎልኛል። እዚህ ጋር እንደምታዩት ነው። የአይን ምልክት አለች። የአይን ምልክቷን ከተጫንኩኝ ፓስወርዴ ይሄ አሁን 8 ቁጥር ነው። 8 ቁጥሩን ያሳየኛል ስንት ቁጥር እንደሆነ ማለት ነው። እናንተ ቁጥራችሁን ማየት ስትፈልጉ መጻፍም ከፈለጋችሁ የአይኗን ምልክት አንዴ ትጫኗትና ያወጣላችኋል፣ ትጽፋላችሁ ማለት ነው። ከዛው እንዴት እንሄዳለን? ወደ ኋላ ባክ ብለን አንዴ ወደ ኋላ እንመለሳለን ማለት ነው። ቅድም ወደ መጣነው ጋር እንመለሳለን። አሁንም ፓስወርድ ማናጀር የሚለውን እንጫናለን። አሁንም እስኪ ከፍትልን እንጠብቀው። ያው አሁንም ደግሞ ወደ ቅድሙ ወደ ኋላ ባክ ብለን ተመለስን ማለት ነው። የምንድን ነው ያለን? የዩቲዩብ እና የኢሜይል ነው ያየነው አሁን ማለት ነው። የጎግል ላይ ገብተን ማለት ነው። አሁን ደግሞ ምንድነው ቲክቶክ ከፈለጋችሁ ደግሞ የቲክቶክን ትጫናላችሁ። እኔ ቲክቶክ ፓስወርድ አስገብቼዋለሁ እንዴ? ፓስወርድ ያስገባው አይመስለኝም፣ አላስታውስም። እና ይኸው የስልኬን ፓስወርድ ልክፈት። ሁልጊዜ ፓስወርድ የስልካችሁን ፓስወርድ ይጠይቃችኋል፣ ምስጢር ስለሆነ ማለት ነው። ይኸው ፓስወርድ እየከፈተ ነው የስልኬ ማለት ነው። ይኸው የፓስወርድ የቲክቶክ ኢሜይል ማለት ነው። የቲክቶክ ኢሜይል ስሙ ያብስራ ያቡ ነው። የቲክቶክ ኢሜይሉ ማለት ነው። ፓስወርዱ ደግሞ እዚህ ጋር የአይን ምልክቷን ብነካ ያሳየኛል ማለት ነው። ይኸው እዚህ ጋር ደግሞ የቲክቶክ እና የፌስቡክ ስም ተመሳሳይ ነው። ያቡ ማር የሚል ደግሞ እዚህ ጋር የትክክለኛ የቲክቶክ ስም ነው ማለት ነው። ያቡ ማር የሚለው ፓስወርዱ ደግሞ እዚህ ጋር የአይን ምልክቷን ብነካ ያሳየኛል ማለት ነው። ይሄ የቲክቶክ ፓስወርድ ሲሆን ይሄኛው ደግሞ የቲክቶክ የኢሜይል ፓስወርድ ማለት ነው። እና እንደዚህ አሁንም ባክ ብላችሁ ደግሞ ወደ ኋላ ትመለሳላችሁ ማለት ነው። ባክ ብላችሁ ትመለሱና ይኸው አሁንም እዚህ ጋር መጣን። ከፈለጋችሁ ደግሞ የዋትስአፕ ከፈለጋችሁ ደግሞ የምትፈልጉትን በቃ እናንተ እዚህ ጋር ፌስቡክ የምትጠቀሙ ከሆነ የፌስቡክ ያወጣላችኋል ማለት ነው። ፌስቡክ የሚል እዚህ ጋር ይጻፋል። እሱ ስትነኩ ፓስወርዱን ያመጣላችኋል ማለት ነው። እና እንደዚህ በቀላሉ መንገድ ምን ማድረግ እንችላለን? ፓስወርዳችንን የጠፋብንን ፓስወርድ በቀላሉ መንገድ ማግኘት እንችላለን ማለት ነው። ቤተሰብ በቀላሉ መንገድ ምንም ሳንጨናነቅ ፓስወርድ ጠፋብን ብለን ሳንጨናነቅ በቀላሉ መንገድ ማግኘት እንችላለን ማለት ነው። እና ቤተሰብ ይሄን ቪዲዮ እያያችሁ ነው፣ ግን ላይክ አላደረጋችሁም፣ ሰብስክራይብ አላደረጋችሁም። ፕሊስ ላይክ ሰብስክራይብ እያደረጋችሁ አዲስ ቻናል ነው፣ እንደዚህ አይነት አስተማሪ የሆነ ቪዲዮ እንዲደርሳችሁ ቻናሌን ሰፖርት አድርጉልኝ። እወዳችኋለሁ። ቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ ቸር ቆዩልኝ። መልካም ቆይታ